ሄሎ ኤቭሪዋን ብላኪኒንግ ዛሬ በመቀጠል በአዲስ ቶፒክ ተገናኝተናል ማለት ነው። ይሄ ቶፒክ ምንድነው? ያው አዲስ ቶፒክ አይደለም፣ ነገር ግን ትንሽ መወዛገቦች ስላሉ ነው ይሄን ቶፒክ ልሰራው ያሰብኩት ማለት ነው። አብዛኞቻችሁ ልታውቁት ትችላላችሁ። ስለዚህ ያው ብታውቁትም ድጋሚ ማየታችሁ አይከፋም። ሞር ያንን ነገር ለማስታወስ ይረዳችኋል ማለት ነው። ማታቁት ደግሞ ደብተራችሁን ይዛችሁ ልክ እንደተለመደው በአሪፍ ኢነርጂ እንድትሰሙኝ እፈልጋለሁ ማለት ነው። ስለዚህ ዛሬ የምናየው ስለ ፌር ቫልዩ ጋፕ የሚለውን ቶፒክ ይሆናል ማለት ነው። ስለዚህ ዋት ኢዝ ፌር ቫልዩ ጋፕ? ፌር ቫልዩ ጋፕ ምንድነው? እንዴት ነው ያ ነገር የሚፈጠረው? ከተፈጠረስ በኋላ እንዴት ነው ትሬዳችንን ኤክስኪዩት የምናደርገው የሚለውን ነገር ሙሉ ነገሩን ብትንትን አድርገን እናየዋለን ማለት ነው። ስለዚህ ሁላችሁም ደብተራችሁን ይዛችሁ ፎከስድ ሆናችሁ እንድታዳምጡኝ ፈልጋለሁ ማለት ነው። ስለዚህ የመጀመሪያው ቶፒካችን ምን ይሆናል ማለት ነው? ፌር ቫልዩ ጋፕ FVG እንለዋለን ማለት ነው። ስለዚህ what is fair value gap? What is fair value gap? Fair value gap ምንድነው? Fair value gap is an imbalance in a price where the market moved too fast and did not trade fairly between buyer and seller ማለት ነው። ይሄ ምን ማለት ነው ስንል በባየር እና በሴለሮች መካከል የሆነ ፌር ያልሆነ ምን የማርኬት ሙቭመንት ሲኖር ማለት ነው። ለምሳሌ በጣም ብዙ ባየሮች ሲበዙ ወይም በጣም ብዙ ሴለሮች ሲበዙ ማለት ነው። ማለት ባላንስድ ያልሆነ ፕራይስ ሲኖር ምን ይፈጠራል ማለት ነው? ጋፕ ይፈጠራል። ያንን ጋፕ ምን እንለዋለን? ፌር ቫልዩ ጋፕ የምንለው ይሆናል ማለት ነው። ስለዚህ it is the form of 3 consecutive candles። ይሄ ፌር ቫልዩ ጋፕ የሚፈጠረው እንዴት ነው በምንልበት ሰዓት የሶስት ተከታታይ ካንድሎች ፎርሜሽን ነው ይሄን ፌር ቫልዩ ጋፕ የሚባለውን ነገር የሚፈጥረው ማለት ነው። እንዴት ነው የሚፈጥረው? እንዴት ነው ቫሊድ የሆነ ፌር ቫልዩ ጋፖችን የምናውቀው የሚለውን ነገር ሙሉን ነገር በሂደት ብትንትን አድርገን እናያለን ማለት ነው። ስለዚህ እዚህ ጋር በመናይበት ሰዓት ፌር ቫልዩ ጋፕን ምንድነው በምንልበት ሰዓት ከኛውስ ምስል የምንረዳው ምንድነው? እዚህ ጋራ ኢምፐልሲቭ የሆነ ሙቭመንት አለ አይደለ? ከነዚህ ካንድሎች በጣም ይሄ ኢምፐልሲቭ የሆነ ሙቭመንት ነው። ይሄኛው ምን እንለዋለን? ኢምባላንስ እንለዋለን። እዚህ ጋር አሁን ምንድነው የባየር መብዛት ነው ወይስ የሴለር መብዛት ነው እንደዚህ እንዲሆን ያደረገው? ምንድነው የሴለር መብዛት ነው። ምክንያቱም ምንድነው ወደ ቤሪሽ ነው የሆነው ማለት። ስለዚህ ሞር ሴለሮች ከባየሮች አንፃር እየበዙ ሲመጡ ማርኬቱ ድሮፕ አደረገ ማለት ነው። ኢምባላንስ ፈጠረ። ያ ኢምባላንስ ምን እንለዋለን? ፌር ቫልዩ ጋፕ እንለዋለን ማለት ነው። ስለዚህ በፈርስት ካንድል እና በሰርድ ካንድል መካከል የሚገኝ ጋፕ ነው ማለት ነው። ስለዚህ ይሄኛውን ጋፕ ምን እንለዋለን? ፌር ቫልዩ ጋፕ እንለዋለን ማለት ነው። ስለዚህ ባጭሩ ፌር ቫልዩ ጋፕ የምንለው ይህን ይመስላል ማለት ነው። ታይፕስ ኦፍ ፌር ቫልዩ ጋፖችን ደግሞ እዚህ ጋር በዚህኛው ቶፒክ እናየዋለን ማለት ነው። ምን አይነት ታይፕስ ኦፍ ፌር ቫልዩ ጋፖች አሉ የሚለውን በመናይበት ሰዓት የመጀመሪያው ቡሊሽ ፌር ቫልዩ ጋፕ ወይም ባይ ዞን የምንለው ሲሆን ሁለተኛው ደግሞ ቤሪሽ ፌር ቫልዩ ጋፕ ወይም ሴል ዞን የምንለው ነው ማለት ነው። ስለዚህ ቡሊሽ ምንድነው ቤሪሽ ምንድነው የሚለውን ነገር አይተናል። ቡሊሽ ፌር ቫልዩ ጋፕ ቤሪሽ ፌር ቫልዩ ጋፕ የሚለውን ነገር ደግሞ አሁን እናያለን ማለት ነው። ወደ መጀመሪያው ስንሄድ ቡሊሽ ፌር ቫልዩ ጋፕ ወይም ምን እንለዋለን? ባይ ዞን የምንለው ምንድነው የሚለውን ነገር በመናይበት ሰዓት መጀመሪያ ቅድም እንዳየነው ፌር ቫልዩ ጋፕ ምንድነው አለን? በሶስት ተከታታይ ካንድሎች መካከል የሚፈጠር ኢምባላንስ ወይም ጋፕ ነው እንላለን። ያ ጋፕ እንዴት ነው የሚፈጠረው ስንል የባየርና የሴለር መብዛት ማለት ነው። ባላንስድ አለመሆን ያ የሚፈጥረው ጋፕ ነው ማለት ነው። ስለዚህ አሁን እዚህ ጋር በመናይበት ሰዓት ይሄኛው ካንድል አለ። ይሄ ዘ ፈርስት ካንድል እንለዋለን። ሰከንድ ካንድል ደግሞ ኢምፐልሲቭ የሆነ ሙቭ አደረገ። ዘ ሰርድ ካንድል ደግሞ ድሮፕ አደረገ ማለት ነው። ስለዚህ በእንደዚህ አይነት መንገድ ደግሞ በዚህኛው ካንድል ሃይና በፈርስት ካንድል ሃይና በሰርድ ካንድል ሎው ላይ ያለውን በምናይበት ሰዓት እዚህ ጋር ከዚህ ድረስ ምን አለ? ጋፕ አለ ማለት ነው። ያ ጋፕ ምን እንለዋለን? ፌር ቫልዩ
ጋፕ ወይም ኢምባላንስ እንለዋለን ማለት ነው። ስለዚህ እዚህ ጋር አሁን የባየር መብዛት ነው ወይስ የሴለር መብዛት ነው ይሄን ኢምባላንስ እንዲፈጠር ያደረገው? የምን መብዛት ነው? የባየሮች መብዛት ነው ማለት ነው። ምክንያቱም ድሮፕ ያደረገው ፎር ዘ ባይ ዞን ነው፣ ፎር ዘ ቡሊሽ ዞን ነው ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው ቡሊሽ ፌር ቫልዩ ጋፖችን የምናየው ማለት ነው። ሶ አይደንቲፋይ የምናደርገው። ስለዚህ the gap from between the high of the candle and the low of the third candle, the high of the first candle and the low of the third candle ማለት ነው። the first candle የምንለው ይሄ ነው፣ ሃዩ ይሄ ነው፣ third candle ደግሞ ይሄኛው ሎ ነው። ስለዚህ በዚህ መካከል ያለ ጋፕ የምንለው ነው ማለት ነው ቡሊሽ ፌር ቫልዩ ጋፕ። ሶ ፎር ኤ ቡሊሽ የሚሄድ ጋፕ እየጣለ ሲሄድ ቡሊሽ እንለዋለን ማለት ነው። ስለዚህ በመቀጠል ደግሞ የምናየው ፎር ኤ ቤሪሽ ፌር ቫልዩ ጋፕ የምንለው ወይም ሴል ዞን የምንለውን ጋፕ ነው ማለት ነው። ሶ ፎር ሴል ዞን የምንለው ጋፕ ደግሞ ምንድነው ስንል the first candle is strong bearish ነው and the third candle big impulsive bearish candle ነው። so the third candle ደግሞ bearish continuation እንለዋለን ማለት ነው። ለምሳሌ እዚህ ጋር በመናይበት ሰዓት እዚህ ጋር the first candle አለ። ሶ the second candle ደግሞ ምንድነው big impulsive የሆነ ሙቭ አሳየን። third candleም impulsive የሆነ ሙቭ to the downward አሳየን ማለት ነው። ስለዚህ ምንድነው the first candle low and the third candle high አይደል? ይሄው gap from between the low of the first candle and the high of the third candle በመጀመሪያው ሎ ካንድል እና በሶስተኛው ሃይ ካንድል መካከል የሚፈጠር ጋፕ ምን እንለዋለን? ቤሪሽ ፌር ቫልዩ ጋፕ እንለዋለን ወይም ቤሪሽ ኢምባላንስ እንለዋለን ማለት ነው። ስለዚህ እዚህ ጋርስ ምንድነው ማለት ነው? የባየር ነው የሴለር መብዛት ነው ይሄን ጋፕ ወይም ይሄን ኢምባላንስ እንዲፈጠር ያደረገው። ሶ የሴለሮች መብዛት ነው ማለት ነው። ስለዚህ የሴለሮች መብዛት ይሄንን ጋፕ እንዲፈጠር አድርጎታል ማለት ነው። ስለዚህ ቤሪሽ ፌር ቫልዩ ጋፕ የምንለው ይሄ ነው ማለት ነው። ስለዚህ በመጀመሪያው ሎ ፕራይስ እና በሶስተኛው ሃይ ዘ ሃይስት ፕራይስ መካከል የሚፈጠር ምን እንለዋለን? ጋፕ ምን እንለዋለን? ቤሪሽ ፌር ቫልዩ ጋፕ የምንለው ነው ማለት ነው። ስለዚህ ወደ ቀጣዩ ኮንሴፕታችን በምንሄድበት ጊዜ ደግሞ ቅድም እንዳልኳችሁ እንዴት ነው ታዲያ ይሄንን ቡሊሽ ፌር ቫልዩ ጋፕ ቤሪሽ ፌር ቫልዩ ጋፕን እንዴት ነው ትሬዳችን ላይ ኤክስኪዩት የምናደርገው የሚለውን ነገር በምናይበት ሰዓት how to trade fair value gap ስቴፕ ባይ ስቴፕ እናያለን ማለት ነው። እንዴት ነው ፌር ቫልዩ ጋፕን ትሬድ የምናደርገው የሚለውን ነገር በምናይበት ሰዓት for the first mark ፌር ቫልዩ ጋፕ ኦን ዘ ሃየር ታይም ፍሬም ሃየር ታይም ፍሬሞች ላይ መጀመሪያ ማርክ እናደርጋለን ማለት ነው። ስለ ታይም ፍሬም አላይመንት በቀጣይ በጣም ጸዴ የሆነ ቪዲዮ ሰራላችኋለሁ ማለት ነው። ሶ ዘ ሃየር ታይም ፍሬም ላይ ምን እናደርጋለን ማለት ነው? ያንን ፌር ቫልዩ ጋፕ ማርክ እናደርጋለን። እንዴት ነው ማርክ የምናደርገው? ላይክ ዚስ ማለት ነው። እዚህ ጋር እንዳየነው መጀመሪያ ላይ ልንገልጸው እንደሞከርን እዚህ ጋር the first candle and the third candle መካከል ያለችዋን ጋፕ ያንን ነገር on the higher time frame ላይ ምን እናደርጋለን? ማርክ እናደርጋለን ማለት ነው። ከዛስ እዚህ ያንን ነገር ማርክ ካደረግን በኋላ ፕራይስ እስከዛ ፌር ቫልዩ ጋር እስከዛች ማርክ እስካረግናት ጋፕ ድረስ እስከሚመጣ ሪተርን አድርጎ እስከሚመጣ ምን እንለዋለን? እንጠብቀዋለን ማለት ነው። ሶ እስከዛች ጋፕ ድረስ እንጠብቀዋለን። ከዛስ በኋላ ሌሎች ኮንፈርሜሽኖችን እናያለን ማለት ነው። ምንድነው ያንን ቴስት ካደረገ በኋላ ኮንፈርሜሽኖችን እናያለን። እነዛ ኮንፈርሜሽኖች ምንድናቸው በምንልበት ሰዓት ለምሳሌ ማርኬት ስትራክቸር ሊሆን ይችላል። ማርኬት ስትራክቸር ብሬክ ሊያደርግ ይችላል። ለምሳሌ ልክ ማርኬት እንደዚህ እየወጣ በሚመጣበት ሰዓት ወደ ታች ድሮፕ አደረገ፣ ወጣ። እዚህ ጋራ ምን አደረገን? ሃየር ታይም ፍሬም ላይ ምን አደረገን? የማርክ ያደረግናት ፌር ቫልዩ ጋፕ አለ። እሱ ወጣ ወረደ። ምን አደረገን? ጠበቅን። ሪተርን እስከዛች ፌር ቫልዩ ጋፕ ድረስ ሪተርን እስከሚያደርግ ጠበቅን። እዛ ጋራ ምን እናደርጋለን? ኮንፈርሜሽኖችን እናያለን። የመጀመሪያው ኮንፈርሜሽን ምንድነው? ማርኬት ስትራክቸር ብሬክ እስከሚያደርግ መጠበቅ። ወጣ ዚስ ሌቭል
ብሬክ አደረገልን ማለት ነው። ስለዚህ ማርኬት ስትራክቸራችንን ብሬክ አደረገልን ማለት። ስለዚህ ሌላስ ሊኩዊዲቲ ስዊፕ ማለት ጀስት እዛ ጋራ ማርኬት ስትራክቸራችን ላይ ምን እናደርጋለን? እዚህ ጋር ማርኬት ስትራክቸር እንደፈጠረን እዚህ አካባቢ ጋራ ሊኩዊዲቲ ስዊፕ አድርጓል። ፎቶ ብዙ ስለማይታይ ነው። መጀመሪያ ልክ ትሬንዳችንን በምናይበት ሰዓት ሊኩዊዲቲ ስዊፕ ያደርጋል። ዘን ሲወጣ እዚህ ጋር ማርኬት ስትራክቸር ሺፍት ይፈጥራል። ዘን ልክ ማርኬት ስትራክቸር ሺፍት እንደፈጠረ እዚህ ጋራ ምን አለ? ፌር ቫልዩ ጋፕ አለ። ያንን ፌር ቫልዩ ጋፕ ምን አለ? ሪቴስት አደረገው ማለት ነው። ስለዚህ ሪቴስት ካደረገ በኋላ ምን እንላለን ማለት ነው? ኢንተሪ ዛት ካንድል ኢንገልፊንግ ወይም ሪጀክሽን ካንድሉ ላይ ኢንተር እናደርጋለን። ልክ እዚህ አካባቢ ጋር ይሄ ኢንገልፍ ያደረገበት ፓርት ጋር እዚህ ጋራ ኢንተር እናደርጋለን። ከዛስ ስቶፕ ሎሳችን ቢሎ ኤንድ አቦቭ ዘ ፌር ቫልዩ ጋፕ። ሶ እዚህ ጋራ ምንድነው ቱ ዘ ቡሊሽ ፌር ቫልዩ ጋፕ ስለሆነ ቢሎ ላይ ነው የምናስቀምጠው ማለት ነው። ስለዚህ ዚስ ካንድል ሎ ላይ ስቶፕ ሎሳችንን እናስቀምጣለን። ከዛስ በኋላ ታርጌታችን ደግሞ ሃይ ኦር ሎ ላይ እናደርጋለን ማለት ነው። ሶ ፎር ቡሊሽ ሃይ ነው የምንለው። ስለዚህ ዚስ ሃይ ታርጌታችንን እናደርጋለን ወይም ደግሞ ዚስ ሃይ ድረስ ታርጌታችንን የምናደርግ ይሆናል ማለት ነው። ስለዚህ በእንደዚህ አይነት መንገድ እንገልጻለን ማለት ነው። ስለዚህ ጋይስ በእንደዚህ አይነት መንገድ ነው ማርኬት ላይ ኤክስኪዩት የምናደርገው ማለት ነው። ስለዚህ በመቀጠል ጀስት እንደዚህ ስላስረዳዋችሁ ሜቢ ላይ ገባችሁ ይችላል። ቀጣይ በቻርት ዲቴል ግልጽ አድርገን እናየዋለን ማለት ነው። ሁሉንም ነገር እናያለን ቻርት ላይ ማለት ነው። ስለዚህ አሁን በመቀጠል ቻርት ላይ እንገናኛለን ማለት ነው። ስለዚህ ወደ ቻርታችን በቀጥታ እንሄዳለን።